መድኃኒት ሲሰጣችሁ መቼ ታቆሙታላችሁ? ስጨርሱ? ስሻላችሁ? እኛና በጣም አስበሪ የሆነ ነገር ስለሆነ ማለት ነው። ምክንያቱም አንቲ ማይክሮቢያል ሬዚስታንስ በዚህ ጊዜ በየአመቱ አንድ ማለት በቢሊዮኖች የሚቆጠሩ ሰዎች እየገደለ ስለሆነ ማለት ነው። ምንድን ነው ማድረግ ያለብን? እንደዚህ አይነት አንቲ ማይክሮቢያል ሬዚስታንስ ዲቨሎፕ እንዳይሆን ምንድነው ማድረግ ያለብን? ዲሲፕሊን መገንባት መቻል አለብን። ዛት ከዴይሊ ሩቲን ጋር መድኃኒቱን ማቆራኘት። ለምሳሌ ፋርማሲስት አብዱልስ ነኝ ከኬራጀ ዩቲዩብ ቻናል። ዛሬ ስለ ልማድ ዲሲፕሊን እንነጋገራለን፣ እናወራለን። ምክንያቱም በዲሲፕሊን እጥረት ብዙዎቻችን መድኃኒትን ወስደን ሳንጨርስ እንቀራለን። ይህንን ከማውራቴ በፊት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር፣ ላይክ ማድረጋችሁን አትርሱት። የብዙ ሰው አጠቃቀም እንዴት ነው? ለ7 ቀን አንቲባዮቲክስ ይወስድና ከወሰደ በኋላ ከ2-3 ቀን በኋላ ይሻለዋል። ሻል ስለው እፎይ ካለ በቃ ይበቃል ብሎ ይተዋል። ብዙ ሰው ሁሉም ህብረተሰብ ጋር ምናይ ነገር ነው እንደዚህ አይነት ነገር ማለት ነው። ይሄኛው ደግሞ ለምን ይዳረጋል? በጣም አደገኛ ስለሆነ ለምን ያዳርጋል? የቀረው ባክቴሪያ ራሱን ችሎ እንዲቋቋም ያደርገዋል ማለት ነው። ቀጥለው ያንኑ መድኃኒት ሜቢ ከወሰደን ባክቴሪያ ጠንከር ብሎ ወፈር ብሎ ስለሆነ ማለት ጄኔቲክሱ ሞዲፋይ አድርጎ ስለሆነ ያንኑ መድኃኒት ከወሰደን አይሰራም ማለት ነው። ሞስት ኦፍ ታይም አይሰራም ማለት ነው ወዲያውኑ ካልወሰደን። ይሄ ደግሞ መድኃኒት ወስደ በሽታ አለ፣ መድኃኒት ወስደ መድኃኒቱ አይሰራም ማለት ማይክሮቢያል ሬዚስታንስን ዲቨሎፕ አድርገዋል ወይ ደግሞ እኛ የምንለው ሱፐር ባክስ ማለት ሱፐር ባክቴሪያን ዲቨሎፕ አድርገናል ማለት ነው። ለዚህኛው ይሄንን ነገር ለማቃረፍ ወይ ደግሞ መፍትሄ ለማግኘት የግዴታ ዲሲፕሊንን ዲቨሎፕ ማድረግ አለብን። ከጤናችን ጋር ሲሪየስ መሆን አለብን። ከራሳችን ጋር ከምንወስደው መድኃኒቶች ጋር ሲሪየስ መሆን አለብን ማለት ነው። ምክንያቱም ይሄ ነገር በጣም አደገኛና በጣም አስበሪ የሆነ ነገር ስለሆነ ማለት ነው። ምክንያቱም አንቲ ማይክሮቢያል ሬዚስታንስ በዚህ ጊዜ በየአመቱ በቢሊዮኖች የሚቆጠሩ ሰዎች እየገደለ ስለሆነ ማለት ነው። ምንድነው ማድረግ ያለብን? እንደዚህ አይነት አንቲ ማይክሮቢያል ሬዚስታንስ ዲቨሎፕ እንዳይሆን ምንድነው ማድረግ ያለብን? ዲሲፕሊን መገንባት መቻል አለብን። ዛት ከዴይሊ ሩቲን ጋር መድኃኒቱን ማቆራኘት። ለምሳሌ አንድ መድኃኒት ትወስዳለህ። መድኃኒቱን ከወሰድከው ከብረሽ ጋር ወይ ደግሞ ጥርስ መፋቂያ ጋር ማስቀመጥ። ጀስት ጠዋት ተነስተህ ወይ ማታ ለመተኛት ስትል ታየዋለህ፣ ታስታውሳለህ። you can remember and you can take it መውሰድ ስለሚችል ማለት ነው። ዘን ዴይሊ ሩቲን ለምሳሌ ቡና ሊሆን ይችላል። ከቡና ጋር ቡና ለመጠጣት ስታስብ እሱን ማሰብ መቻል አለበት። እንደዚህ አይነት ሩቲኖችን ዲቨሎፕ ማድረግ አለበት ማለት ነው። ሁለተኛ ላይ ሜቢ ሳጥን የ7 ቀን መድኃኒት ማስቀመጫ ሳጥን ሰርተ የምታይ ነገር ስለሆነ በየቀኑ ስለምታስታወስ ከዛ ያንን ስኪፕ ሳታደርግ አንቲባዮቲክሱን ስኪፕ ሳታደርግ ልትወስድ ትችላለህ ማለት ነው። which means that we should have to develop our discipline, our routine የራሳችን እንትን መገንባት መቻል አለብን ማለት ነው፣ ጤናችን ለመጠበቅ ማለት ነው። ወይ ደግሞ ቀለል አድርገን አለማየት፣ እንደ ቃል ክዳን ማየት ማለት ነው። ምን አንቲባዮቲክ ትወስዳለህ ጀስት እንደ ቃል ክዳን ብለህ ከወሰድከው መጨረስ አለብህ። that is period is what ቃል ክዳን ነው ማለት ነው። ይሄን አልፎ ደግሞ ሁለተኛ ላይ ብዙ ጊዜ ያየሁትና ብዙ ሰዎች ጋር ያየሁት ችግር አለ የህብረተሰባችን ውስጥ ያየሁት ነገር ነው ማለት ነው። እሱ ምንድነው? ሼር መደራረግ፣ መድኃኒቶችን ማጋራት። ለምሳሌ አንድ ጎረቤት ወይ ደግሞ ጓደኛ ሳልስ ይዞ አንተ አንቲባዮቲክስ ከአንተ የተረፈውን አንቲባዮቲክስ ትሰጠዋለህ። እኛው ደግሞ በጣም ፎርቢደን የሆነ ነገር ነው። ምክንያቱም አንደኛ መድኃኒቱ ለበሽታው ትክክል መሆኑን አናውቅ፣ ዶዙም ደግሞ ተመሳሳይ ላይሆን ይችላል። ፕላስ ደግሞ በሽታው ራሱ ተመሳሳይ ስላልሆነ ጉዳት ያስከትለዋል ማለት ነው።
which means that አንተ በግልህ ያን አድርገህ ማለት ምንድነው? አንተ በግልህ በፍቃድህ ሳይከፈልህ ባክቴሪያው ምን እያደረክ ነው ማለት ነው? እያሰለጠንከው ነው ማለት ነው። ሞዲፋይድ እንዲሆን ጄኔቲክ ሞዲፊኬሽን እንዲፈጠር አንቲባዮቲክሱ ሬዚስትድ እንዲሆን እያደረግ መድኃኒቱ እንዳይሰራ ባክቴሪያው እንድነቃ እያደረክ ነው ማለት ነው። ይህን ነገር ስናደርግ ማለት ነው። ሰርድሊ ደግሞ በህብረተሰባችን ውስጥ ያየነውና በጣም እያየን ያለነው ነገር ምንድነው? ዲስፖዚንግ ላይ ነው ማለት ነው። መድኃኒቱን አንደኛ መጨረስ አለብህ ብለናል። ለምሳሌ መጨረስ አለብህ ብለናል። ሰከንድሊ ደግሞ መፍትሄው መሆን ያለበት ለሰከንድ ችግሩ መድኃኒቱን ሼር አለማድረግ ነው። ሼር ማታረግ ከሆነ ደግሞ ምንድነው ዲስፖዝ ማድረግ አለበት። የት ነው ዲስፖዝ የምታደርገው? በጣም የተሰለጠነ ሰው በጣም የተማረ ሰው የተባለ ራሱ ምንድነው መድኃኒቱን ወስዶ ሽንት ቤት ውስጥ ይጠላል፣ ወይ ደግሞ ቆሻሻው ጋር ያቀላቅለዋል ማለት ቆሻሻ ውስጥ ይጠላል ነው። ያ ማለት በሂደት ይሄኛው ነገር ወደ አፈርና ወደ ውሃ ሊቀላቀል ይችላል። which means that ባክቴሪያው ራሱን አሰልጥኖ ወደኛ እንድመጣ ያበረታተዋል ማለት ነው፣ እድል ይሰጠዋል ማለት ነው። ይሄኛው ዲስፖዚንግ ሜትድ መሆን ያለበት የገዛው ፋርማሲ አለ፣ መድኃኒቱን የገዛበት እንትን አለ ፋርማሲ አለ፣ ወደዛ መመለስ መቻል አለበት ማለት ነው። ወይ ደግሞ ይሄ ሄልዝ ሴንተር ፖስት ኦፊስ ወይ ሄልዝ ሴንተር አለ ማለት ለዚህ ነገር ራሱ የተቋቋመ እንትን ስላለ ወደዛ መመለስ መቻል አለብን ማለት ነው ስናደርግ። ከዚህ በኋላ ግን አታደርጉት። ይህንን ተምረናል እና ለሌሎቹም እንድደርስ ሼር ማድረጋችሁን አትርሱ። በማድረግ ለሌሎች አድርሱት። ሰብስክራይብ በማድረግ ደግሞ የኬራጅ ዩቲዩብ ቻናል ፋሚሊ ሁኑ። አብዱልአዚዝ ነኝ። ነገ ተመልሰን በሌላው አጀንዳ እስክንገናኝ ድረስ መልካም ቀን